ታሪኩ የሚጀምረው በዛፋርና በሙታዝ መካከል ያለው ውጥረት ጣራ ነክቶ ነው። የኢስታንቡል ጎዳናዎች በጨለማ ተውጠዋል። ዛፋር ያችን ልጅ በመጨረሻው ሰዓት ሲያያት ያሳየችውን አይኖቿ እይታ ከአይምሮ ሊጠፋ አልቻለም። በጣም ተረብሿል። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ለልጅስ ምን ያሳየናል? አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ የሚለውን የደወል ምልክት በመጫን ሰብስክራይብ አድርጉ፣ ቤተሰብ ይሁኑ። ለልጄ ክፍል 46። የሌሊቱ ጨለማ በኢስታንቡል ጎዳናዎች ላይ ሲያጣለል፣ በዛፋር እና በሙስታዝ መካከል ያለው ውጥረት ደግሞ ጣራ ነክቷል። ዛፋር ያችን ልጅ በመጨረሻው ሰዓት ሲያያት ያሳየችው የአይኖቿ እይታ ከአእምሮ አልጠፋም። የዛፋር ቃላት እንደ ጩቤ በሙስታዝ ልብ ውስጥ ተሰኩ። ሙምታዝ ግን ይቅርታ ከመጠየቅ ይልቅ የራሱን ሕይወት ለማዳን ይማጸን ነበር። ነገር ግን ዛፋር ለዘመናት በልቡ ያጠራቀመው ቂምና ክህደት ወደማይመለስበት ደረጃ ደርሷል። የሽጉጥ ድምፅ የሌሊቱን ጸጥታ ሰበረው። ሙምታዝ በገዛ ክህደቱ ዋጋ ከፈለ። በሌላ በኩል አይሸጉልና ሶንጉል መኪና ውስጥ ተቀምጠው የፓራይዝን ቀጣይ እርምጃ ይጠባበቁ ነበር። አይሸጉል በትዕግስት ማጣትና በጭንቀት ትናወጥ ነበር። እዚህ ምን ልናደርግ ነው? ሶንጉል ምን ትሰራለህ እዚህ ስትል ጠየቀችው። ፓራይዝ ግን በሚስጥራዊ ፈገግታ ፊልሙ ገና አሁን ነው የሚጀምረው አላት። ብዙ ሳይቆይ ሶንጉል ከሙስታዝ ጋር የነበረው ሚስጥራዊ ግንኙነትና የሰነድ ልውውጥ የሚያሳይ ቪዲዮ ማስረጃ በፓራይዝ እጅ ወደቀ። የሁሉንም ሰው እግር ያንቀጠቀጠው ትልቁ አስገራሚ ነገር ግን የሴማ በህይወት መኖር ነበር። ሴማ አልሞተችም፣ በህይወት አለች። ፓራይዝ እና ሴማ ይህንን ትዕይንት ያዘጋጁት በሚገርም ሁኔታ ከሃዲዎቹን ለማጥመድና እነማን እንደሆኑ ለማወቅ ነበር። አይሸጉል ሴማን በህይወት ስታያት ማመን አቃታት። ምን እንደምታደርግ ጠፋባት። ብቻ በደስታና በንዴት መካከል ሆና ፓራይዝን አንተ ደደብ እኮ ነህ፣ እንዲህ አይነት ደግሞ ጨዋታ ጀመርክ እያለች ትመታው ጀመር። ባህሪ በአልጋው ላይ ተኝቶ በሀዘንና በበሽታ እየተሰቃየ ሳለ ልጁ መጥቶ ስለ ሴማ እውነቱን ነገረው። ባህሪ ልጁን በጥልቅ ስሜት እያየ የምትወደውን ሰው ማጣት ምን ያህል ከባድ እንደሆነ አውቃለሁ አለው። ነገር ግን ልጁ ይህ ማጣት አይደለም አባቴ፣ ይህ ከሞት የከበደ ነው ሲል መለሰለት። ወዲያውኑ ግን ሌላ ዜና መጣ። ሴማ በህይወት አለች። የሙምታዝና የሶንጉል ክህደትም ታውቋል። ሶንጉል ወደ ባህሪን ፊት ቀርባ እያለቀሰች ለመማፀን ሞከረች። አባባ እግዚአብሔር ይመስክር፣ እኔ ምንም አላደረኩም፣ ይህ ሁሉ የፓራይዝ ጨዋታ ነው ስትል ጮኸች። ነገር ግን ፓራይዝ ያመጣው የቪዲዮ ማስረጃ ሶንጉል ከሙምታዝ ጋር የነበራትን ግንኙነት በግልጽ ያሳይ ነበር። ሶንጉል በመጨረሻም ከሙምታዝ ጋር ለመገናኘት የተገደደችው በዶክተሩ ምክንያት እንደሆነና ዶክተሩ በድንገት መሞቱን አመነች። ባህሪ ግን በጥልቅ ክህደት ተሰምቶት ሳዲርሰንን በመጥራት ይህችን ሴት ወደ ክፍሏ ውሰዳት፣ ሁሉንም እውነት እስክትናገር ድረስ ከዛ አትወጣ፣ በጥብቅ ትጠበቅ ሲል ትዕዛዝ ሰጠ። የሶንጉል ጩኸትና ልመና የባህሪንን ልብ ሊያቀልጠውም አልቻለም። ውድ የዩቲዩብ ቻናል ቤተሰቦቻችን ክፍል 46 ይህን ይመስል ነበር። በክፍል 47 ምን እንጠብቅ? አብራችሁን ሁኑ።